ሰላም እንደምን ቆያችሁን የኤዲቲዩብ ቤተሰቦች። የዛሬ ዝግጅት በማህበራዊ ሚዲያ ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል ዮኒ ማኛ ለአራተኛ ጊዜ ሃይማኖቱን ቀይሯል። በዚህ ጉዳይ ላይ ያዘጋጀነውን ዝግጅት እንድትከታተሉን በአክብሮት እንጋብዛለን። ጴንጤዎች ትንሽ አዳልጠው ሊከቱኝ ነበር ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ማኛ ገነት ራሱ ቢገቱኝ አልፈልግም ነው ማለት ግልጽ አድርጌ ነው ማለት ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ማለት መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፉ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደል አንተ የምትደነፋው? ክርስቲያንን ወክዬ ነግረሃል። bring it on bitch። ዮኒ ማኛ ባለፉት 15 ዓመታት በኢትዮጵያ በተከናወኑ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ ሐሳብና አስተያየቱን እየሰጠ ነበረ። በዛም ብዙ ተቀባይነትን የሚያገኘ በጣም ብዙ ተቺዎችንም ያፈራ አንድ ግለሰብ ነው። በአሁኑ ወቅት ደግሞ በቲክቶክ ማህበራዊ ድረገጹ ላይ ሃይማኖቱን ከኦርቶዶክስ ወደ ፕሮቴስታንት እንደቀየረ፣ በዛም በፕሮቴስታንት ሃይማኖት ውስጥ ያሉ ሰባኪያንና አዳዲስ ገቢዎችም ላይቭ ላይ እየገቡ በፊት የነበሩበትን የኦርቶዶክስ እምነት መተቸት፣ መስደብ፣ መዘርጠጥ በይሳት በላይቭ ላይ የምናየውና የምንመለከተው ሆኗል። ዮኒ ማኛ ከዚህ በፊት በነበረባቸው ሃይማኖቶች ፕሮቴስታንት ሆነ እስልምና ሆነ ኦርቶዶክስ በግሉ የነበሩ አንዳንድ ጥያቄዎች እንደነበሩ ብዙ ጊዜ ላይቭ ላይ በሚሰጣቸው የአንዳንድ ኮንቨርሴሽኖች ሰዎች ተረድቷል። ይሁንና ብዙ ጊዜ ግን የነበሩበትን ጥያቄዎች የሚጠይቃቸው ላይቭ ላይ ላሉ ኮመንት ሴክሽን ላይ ቁጭ ብለው የእሱን ንግግር ለሚጠብቁ ግለሰቦች እንጂ በሃይማኖት ውስጥ ረጅም ጊዜ የቆዩ ሃይማኖት ስርዓቱን ለሚያውቁ ሃይማኖቱን ለሚያስተምሩ መምህራን አንድ ጊዜም ጥያቄዎቹን ሲጠይቅ አልተመለከትንም። ይህም ሃይማኖቱ ላይ ያሉ ኢሾች እንዲፈቱና እሱ በዛ ሃይማኖት እንዲቀጥል ሳይሆን በእነዛ ሃይማኖቶች ላይ አንዳንድ የሚነሱ አከራካሪና አወዛጋቢ የሆኑ ነገሮችን እያነሳ ብዙ ተመልካቾችና ብዙ ተከታዮችን ለማፍራት እንጂ ከልቡ ስለነዛ ሃይማኖቶች ለማወቅ እና ከልቡ እነዛን ሃይማኖቶች ለመከተል ምንም ፍላጎት እንዳልነበረው ባለፉት ረጅም ዓመታት ተመልክተናል። ዮኒ ማኛ ሃይማኖትን መቀየር እንደ ኮንተንት ሳያየው አይቀርም የሚል የራሴ ሐሳብ አለኝ። ምክንያቱም ከዚህ በፊት ከአንድ ሃይማኖት ወደ ሌላ ሃይማኖት ሲቀላቀል በፊት የነበረበት ሃይማኖት የለቀቀበትን ምክንያት በዝርዝር ከማስረዳት ይልቅ ስድብንና አሉባልታን ከማውራት የዘለለ ምንም ሐሳቡን አስቀምጦ አያውቅም። ከሱ ጋር በላይቭ ከመበሻሸቅ ይልቅ ጊዜ ሰጥቶ መመልከት የሚበጅ ነው። እዚህ ጋር አንዳንድ ሰዎች ዮኒ ማኛ ሃይማኖቱን የቀየረው ለገንዘብ ነው ብለው ሊያስቡ ይችላሉ። እኔ ግን አይመስለኝም። ምክንያቱም በቲክቶክ ብቻ ባለፉት ዓመታት ከማንም የተሻለ ገንዘብ የሰራ ሰው ነው። በማህበራዊ ሚዲያ ላይ ያሉ አንዳንድ ግለሰቦች በጣም አቴንሽን ፈላጊዎች ናቸው። በሆሊውድ ውስጥ ያሉ ግለሰቦች ትኩረት ከነሱ ሲጠፋ፣ ዝናው ሲጠፋ፣ አቴንሽኑ ሲጠፋ፣ ትኩረቱ ሲጠፋ ግማሾቹ በድራግ ግማሾቹ በአልኮል ሱስ፣ አንዳንዶች ደግሞ ራሳቸውን ሲያጠፉ ተመልክተናል። ዮኒ ማኛ ሰዎች ለሱ ያላቸውን አቴንሽን እንዳይጠፋ የሚፈልግ ግለሰብ ነው። ለዚህ ነው በተደጋጋሚ የተለያዩ ጉዳዮች ላይ እየገባ ሀሳቦችን አንዳንድ ጊዜም ስድቦችን መሰንዘር የሚፈልገው። ምናልባት አንድ ቀን ሰው ለሱ ያላቸው ትኩረት ከጠፋ የሚፈጠረው ነገር የከፋ ሊሆን ይችላል ስል የግል ሀሳቦችን አስቀምጣለሁ። ትኩረታችንም ምን ጊዜም ወደ ራሳችንን ሰብስብ። በሌላ ፕሮግራም እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም ነው።